ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ባለሁበት ሁላችሁም ሰላማችሁ ይብዛላለሁ። ዛሬ እንደምታውቁት ፓውዝ ቶክን እያከፋፈሉ ይገኛል ወይ የላካችሁት ኤክስቼንጅ እየገባላችሁ ይገኛል። እኔ ኦልሬዲ ገብቶልኛል። መለከቱት ይኸው ገብቶልኛል። ወደ ቢትጌት ነበር የላኩት፣ ወደ ቢትጌት ይኸው ገብቶልኛል። እስካሁን የገባልኝ አካውንት 2 ነው፣ እንደዛ ነው። እና ወደ ባይቢትም የላካችሁ ልጆች እየገባላችሁ ነው። እና እስካሁን ለኔ ባይቢትም ልክ ያለው ወደ 10 ምናምን የሚደርስ አካውንት ነው የሰራሁት። እስካሁን ወደ ባይቢት አልገባልኝም። እስቲ አሁን የገባውን ቢትጌት ላይ እናያለን። እሺ ወደ ቢትጌት አካውንታችን እንሂድ እንበል። እንደምትመለከቱት ያው ቢትጌት ላይ ገብተናል። እንደምትመለከቱት አሁን ያው ወደ ቢትጌት ራሳችሁን ቶክን ወደ ቢትጌት ትገቡና አሴት የምትሉን እዚህ ጋር ትነካላችሁ። ወደ ራሳችሁ ዋሌት ትገባላችሁ። ከዛም በኋላ እዚህ ጋር ስፖት የምትሉን ትነካላችሁ። ከዛ እዚህ ጋር ሰርች ባሮ ጋር ፓውዝ ብላችሁ ትጽፋላችሁ። ከዛም ፓውዝ ምለውን ትነካላችሁ። ያው እንደምትመለከቱት ኦሬዲ እንደውም 2 ነበር፣ ሶስተኛም ገብቶልኛል። እንደምትመለከቱት ሶስተኛም ገብቶልኛል ማለት ነው። እንደምትመለከቱ ቢትጌት ላይ ያሉት ሁሉም ገብቶልኛል። የቀሩት እንደምታዩት ነውና ያው እንደምትመለከቱት እየገባልኝ ነው ያለው። ቀስ በቀስ ነው የሚገቡት። ያው የሁሉም ሰዓታቸው ይለያያል። እዚህ ጋር መመልከት ትችላላችሁ። አንዱ 6 ሰዓት እና 6 ሰዓት ከ37 6 በቃ ደቂቃዎች ነው የሚለያዩት። እና ይሄን ይመስላል የፓውዝ እና ለመሸጥ ስትፈልጉ ደግሞ እዛው ፓውዝ ትነካላችሁ። ምክንያቱም ነገ እንዳይቀንስባችሁ የምትፈልጉ ልጆች ካላችሁ እዛው ለመሸጥ የምትፈልጉ ልጆች ካላችሁ እና እዚህ ጋር እንደምትመለከቱት ፓውዝ ትሬድ የምትለዋን ትነካላችሁ እና እሷን በምትነኩበት ሰዓት ወደ ምን ይወስዳል? እዚህ ጋር ለምሳሌ ቢትኮይን ነው ያለው። ይሄን ቢትኮይን ምን ታደርጋላችሁ? የዛ ሰዓት ወደ ፓውዝ ይቀየራል። ያሁኑን ቦታ ትሬድ በምትሉበት ሰዓት ወይም እንደዛ ካልመጣላችሁ እዚህ ጋር ትመጡና ምን ታደርጋላችሁ? ፓውዝ ብላችሁ ጽፋላችሁ ማለት ነው። ይሄ ኦሬዲ ገና ፓውዝ ሊስት ስላልተደረገ አይመጣም። እዚህ ጋር ያው እንደምታውቁት ኖት ፎን ያለ ኖት ዳታ ይላል። እዚህ ጋር እንደዚህ አይነት ነገር ትመጣላችሁ። ምክንያቱም ገና ፓውዝ ሊስት አልተደረገም፣ በዛ ምክንያት ነው። እንደምትመለከቱት ፓውዞች እንዳሉት ከሆነ መረጃ የሰጡት ሊስት የሚደረግበትን ቀን እየነገሩ ይገኛሉ። ፓውዝ ኮሚኒቲ ይላል። እዚህ ጋር እንደምትመለከቱት ፓውዞች እንዳሉት ከሆነ ነገ 8 ሰዓት አፕሪል 16 8 ሰዓት ላይ ሊስት ይደረጋል ብሎ ይጠበቃል ማለት ነው። ይኸው እንደምትመለከቱት 22 ሰዓታት ይቀረዋል ማለት ነው። 22 ሰዓታት ብቻ ነው የሚቀረው። 24 ሰዓት አንድ ቀን ባልሞላው ጊዜ እንደማለት ነው። እንደምትመለከቱት ሁሉንም ነገር መመልከት ትችላላችሁ። ለሁሉም ሰው አብዛኛው እየገባ ነው ያሉ። ፓውዝ ኮሚኒቲዎች እንዳሉት ከሆነ ሲዝን 2 ሊኖረው ይችላል ፓውዝ እያሉ ናቸው። አብዛኛው ሰው ሲዝን 2 ይኖራል ፓውዝ ብሎ ያስባሉ። እና ባይናንስ ምክንያቱም በመጨረሻ ሰዓት ሊመጣ ይችላል ላይመጣም ይችላል እያሉ ነው። እና ባይናንስ እስካሁን ምንም ነገር የተናገሩት የለም ስለ ባይናንስ። እና የዛሬው መረጃ ይሄን ይመስላል። እንዴት እንደምትሽጡ በዛን ስትሊስ ሲሆን እንዴት እንደምትሽጡ እንደምናጋራችሁ ይሆናል። የቴሌግራም ቻናላችንን ደግሞ መቀላቀል እንዳትረሱ ማለት ነው። ኢትዮ ክሪፕቶ የሚል የቴሌግራም ቻናል አለን። እዛ ላይ አሪፍ ኤርድሮፕ ሪወርድ እንለቅላችኋለን። ከዚህ በፊት ሊስት የተደረጉትን ኤርድሮፖች በዚሁ ለቀንላችኋል ማለት ነው። እንደምትመለከቱት ኤርድሮፕ ሚም ሃሽ የሚባል ኤርድሮፕ ነበሩ። እነሱን ሰርተን ብዙ አይነት ነገር ትርፍ አግኝተናል ብለናል። እንደምትመለከቱት የዛሬ ፓውዝ ያወጡት መረጃ ያው ወዳው ነበር ያዘርኩላችሁ። እንደምትመለከቱት ፓውዝ እዚህ ጋር ሲዝን 2 ሊጀምር ይችላል ብሏሉ። ቢኤንቢ ሲዝን ኢዝ ኮሚኒ ብሏሉ። ምክንያቱም ፓውዝ አይታወቅም፣ ሊጀምርም ላይጀምርም ይችላል። አሁን በቅርቡ ሲዝን 2 ሊወጣም ላይወጣም ይችላል ብሏሉ። የዛሬው መረጃ ይሄን ይመስላል። የቴሌግራም ቻናሌን ዲስክሪፕሽን ላይ አስቀምጥላችኋለሁ እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ቪዲዮ ማበረታታችሁት እንዳትረሱ። ላይክ ሼር ለሁሉም ሰው እንዲዳረስ አድርጉ። ነገ በሰላም እስከምንገናኝ ድረስ
ሰላም ቆዩልኝ።